ከድህነት ለመውጣት እነዚህን 6 መንገዶች ተጠቀሙ። ይህ የማነቃቂያ ንግግር አይደለም። ይህ የማጽናናት መልእክት አይደለም። አንደኛ፣ ትክክለኛዋን ሴት ምረጥ። አእምሮ የሌለውን ውበት እርሳ። እሴት የሌለውን ሙቀት እርሳ። ሰውነትህን የምታስደስት ሴት አይደለችም የሚያስፈልግህ፣ ዲሲፕሊንህን የምታጠናክር ሴት እንጂ። ራዕይህን ካልደፈረች፣ ጥረትህን ካላከበረች፣ ለወደፊት ካልጸለየች እሷ ያንተ አይደለች። እውነተኛ ሴት እድገትህን ታግዛለች። ውብ ግን ዋጋ የሌላት ከሆነ ግን ጊዜ፣ ገንዘብና ትኩረትህን ታጠፋለች። በጥንቃቄ ምረጥ። ድህነት ስሜታዊ ወንዶችን ይወዳል። ሁለተኛ፣ መጠጦችን ተው። ሌሊቱን ሙሉ ስለ እግር ኳስ ውጤትና ውርርድ በሚከራከሩ ቦታዎች አትገኝ። በዚህ መንገድ ኢኮኖሚህን መገንባት አትችልም። የመጠጥ ሱስ ዝቅተኛ ኃይል ይወልዳል። ዝቅተኛ አካባቢ ዝቅተኛ አስተሳሰብ ይወልዳል። ትልቅ እድሎች ሁሉ ትልልቅ አስተሳሰቦች ባሉበት ቦታ ብቻ ይገኛሉ። አካባቢህን ከፍ አድርግ። ውይይቶችህን ከፍ አድርግ። መመዘኛዎችህን ከፍ አድርግ። ካልሆነ ድሃ ሆነህ ትቀራለህ። ሶስተኛ፣ ስንፍናን አቁም። እንደ ሁሉንም ነገር እንዳሸነፈ ሰው ለምን ብዙ ትተኛለህ? ሌሊቱን ሙሉ ሴቶችን ለመከታተል ኃይል አለ፣ ነገር ግን ዓላማህን ለመከታተል ኃይል የለህም። ደስታን ለመፈለግ ትችላለህ፣ ግን እድገትን ለመፈለግ ለምን አትችልም? ማንም አንተን ሊያድንህ አይመጣም። ተነሳ፣ ስራ፣ አሸንፍ። ሰበብ ባለበት ቦታ ድህነት ይኖራል፣ አታሳብ። አራተኛ፣ ስራ የሚፈጥሩ ችሎታዎችን ተማር። የታዋቂ ሰዎችን መረጃ ታውቃለህ፣ ወሬ ትለቃቅማለህ፣ አሉባልታ ትሰበስባለህ። ገንዘብ የሚያመጣ አንድ ችሎታ ግን አታውቅ። መዝናኛ መረጃ አይመግብህም፣ ወሬ ሀብት አይገነባም። አእምሮህ ቆሻሻ ከሆነ ህይወትም እንዲሁ ይሆናል። ወንድ ሰው እሴት መፍጠር አለበት። ዲግሪ ኖረው ወይም አልኖረው ከቆረጠ ሰርቶ ሀብት ማካበት ይችላል። አምስተኛ፣ ከአንተ ከተሻሉ ወንዶች ጋር ተገናኝ። ዙሪያ ያሉ ሰዎች ሁሉ በችግር ውስጥ ያሉ ከሆኑ አንተን ከፍ ሊያደርጉ አይችሉም። ነገር የሚያበዙ ሰዎችን መከራከር አቁም። ምንም ያልገነቡ ጓደኞችን መስማት አቁም። ራስን ማስተካከል ንቀት አይደለም። ትህትና አይኖር። መምህራን ፈልግ። ዋጋ ከፍለው ከተማሩ ሰዎች ተማር። ደካማ ወንዶች መመሪያ ይጠላሉ፣ ጠንካራ ወንዶች ግን ይፈልጋሉ። ስራ፣ ሰበብ የለም። አዎ ጸልይ፣ አዎ ጹም፣ ግን እንቅስቃሴ አድርግ። እግዚአብሔር የእጆችህን ስራ ይባርካል። ባዶ ንግግር አይጠቅምም። ስንፍናን በመንፈሳዊ ነገር አታሸንፍም፣ በመስራት እንጂ። በመጥፎ የተዳረገ ህይወት በጸሎት ብቻ አይለወጥም። ባዶ ኪስ ሲደመር ባዶ አእምሮ ምንጊዜም የሚሰጠው ችግርን ነው። የመጨረሻ እውነት፣ ኢኮኖሚውን መውቀስ አቁም። ሴቶችን መውቀስ አቁም። ወላጆችን መውቀስ አቁም። አንተ ዛፍ አይደለህም። ቆመህ አትቅር። ተጣበቅበት ተነስ፣ ተንቀሳቀስ። ስላዳመጣችሁኝ ከልብ አመሰግናለሁ።